ጋስትሪክ አሲድ ብሎ የቅጽል ስም አውጥቶ መቀለጃ አደረገኝ በሚል ያጎቱ ልጅ የገደለው ግለሰብ በእስራት ተቀጣም። አህመዲን ቃሲም ሙሜና በህር ሙክታር ሙሜ በምስራቅ ሐረርጌ ዞን ጉርሱም ወረዳ ገራ ወዳጆ የተባለ ስፍራ የተወለዱና እድሜያቸው በሃያዎቹ አጋማሽ የሚገኝ ወንድማማች ልጆች ናቸው። ሁለቱ ወጣቶች ከስጋ ዝምድናቸው ባሻገር በአንድ አካባቢ በማደጋቸውና የእድሜ ኩያሞች በመሆናቸው ትምህርት ቤት ሲሄዱና ሲመጡም ሆነ ሲጫወቱ አብረው እንደነበረ ተነግሯል። በሁለቱ ወጣቶች ጣልቃ የሚገባ ሰው ሳይኖር የወጣትነት እድሜ ላይ ሲደርሱ አህመዲን ቃሲም የሚያናድደውና የሚያበሽቀው ድርጊቶች ሲፈጸም እሱም በንዴት ድርጊት ጨጓራዬ ልጦ ለጋስትሪክ አሲድ ዳረገኝ እንዳለውና ከዚያ ጊዜ ጀምሮ በአካባቢው ሰዎች ጋስትሪክ የሚል ቅጽል ስም ለአህመዲን እንደተሰጠው ተገልጿል። ሐምሌ 19 ቀን 2017 ዓ.ም ከቀኑ 8 ተኩል ላይ አህመዲን ቃሲም ከሌሎች ጓደኞቹ ጋር የተጫወተ አንዱም ጋስትሪክ ብሎ በቅጽል ስሙ ሲጠራው በንዴት ከመሃላቸው ተነስቶ እንደወጣ ነው የተነገረው። አህመዲን በንዴት ከጓደኞቹ መሃል በመውጣት በቀጥታ ወደ አጎቱ ቤት በመሄድ ያጎቱ ልጅ ከብት ወድቆ ስለተሰበረ እናንሳው በማለት እንዲያግዘው ጠይቆት ተያይዘው ወደ ጫካ እንደሄዱ ተነግሯል። ጫካ ውስጥ የደበቀውን ሜንጫ የተባለ ሰዎች ለተለያየ ስራ የሚጠቀሙበትን ስለታማ ብረት በማውጣት አንተ ባወጣህልኝ ቅጽል ስም ሰው ሁሉ ያንጓጥጠኛል በማለት በስለታም ሜንጫው 7 የተለያዩ ሰውነት ክፍሎቹ ላይ በመምታት ህይወቱ እንዲያልፍ አድርጓል። አህመዲን ድርጊቱን ከፈጸመ በኋላ የተሸሸገ ሲሆን ጫካ ውስጥ የወደቀው የሰው አስክሬን የተመለከቱ የአካባቢው ሰዎች ጉዳዩን ለፖሊስ በመጠቆማቸው ፖሊስ ወዲያው በስፍራው በመድረስ የሟች አስክሬንን በማንሳት ወደ ሆስፒታል ልኳል። የድርጊቱ ፈጻሚና ከቤት ጠርቶት የሄደው ያጎቱ ልጅ መሆኑ ከቤተሰብ በተሰጠ መረጃ መሰረት በክትትል ከቀናት በኋላ በቁጥጥር ስር ይውላል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሽ ያጎቱ ልጅ የገደለው ጋስትሪክ የሚለው ቅጽል ስም አቃጣይ የሚል ስያሜ ስለሰጠው በዚህ ቂም ይዞ ድርጊቱን መፈጸሙን አምኖ ወንጀል የፈጸመበትን ስለታማ ሜንጫም ብረት በማስረጃነት ከሸሸገበት ቦታ አውጥቶ ለፖሊስ ያስረክባል። ፖሊስም የምርመራ መዝገቡን ሙሉ ማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰረትበታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አህመዲን ቃሲም ሰው ለመግደል አስቦ አቅዶና ተዘጋጅቶ ድምፅ አልባ በሆነ ስለታም መሳሪያ በአሰቃቂ ሁኔታ ያጎቱ ልጅ መግደሉ ጨካኝ፣ ነውረኛና አደገኛ መሆኑን የሚያመላክት በመሆኑ በ22 ዓመት እስራት እንዲቀጣ መወሰኑን ብስራት ራዲዮ ዘግቧል።